ሰላም እንዴት ናችሁ? ዛሬ ደግሞ አሁን እየተተወ የመጣውን ስልጆን በቀላሉ እንዴት መስራት እንደምንችል ነው ማሳያችሁ። መጀመሪያ ድስት ላይ ውሃ ከጣድን በኋላ የተለቀመ ሱፍ እንቀቅላለን። ሱፉ በደንብ መቀቀል አለበት። ልክ እንደዚህ ከለሩን እስከሚቀይር ከቀቀልነው በኋላ ሲቀዘቅዝ መፍጫ ውስጥ ከተን ውሃ አድርገን እንፈጨዋለን። በማጥለያ የሱፉን ውሃ ካጠለልነው በኋላ ግማሹን ቀንሰን እናስቀምጠዋለን፣ ግማሹን ደግሞ ድስት ላይ እንጥደዋለን። ከዛ የባቄላ ዱቄት የሱፉ ጠብ እያደረግን እናደባልቀዋለን። የባቄላ ዱቄት ማንኛውም ባልትና ውስጥ ማግኘት ትችላላችሁ። የሱፉው ለብ ሲል የበጠበጥነውን የባቄላ ዱቄት እንጨምርበታለን። እጃችን መለየት የለበትም። የባቄላ ዱቄት የመጓጎል ባህሪ ስላለው በደንብ እያማሰልን እናበስለዋለን። ልክ ገንፎ እንደምናገነፋው ወፈር ሲልብን የሱፍ ውሃ እያደረግን በደንብ አድርገን እናበስለዋለን። ከዛ አውጥተን መፍጫ ውስጥ ከተን እንፈጨዋለን። አለመፍጨትም ይቻላል፣ ግን የጓጎለ ካለውና ቀጠን ያለ እንዲሆንልን መፍጨቱ ይረዳናል። ከዛ አውጥተን ሰናፍጭ ጨምረን እንበጠብጠዋለን። ከዛ የጤና አዳም ፍሬ ጨምረን እሱንም ካደባለቅነው በኋላ ነጭ ሽንኩርት በዚህ መልኩ እንጨት ላይ እንሰካና እንጨምርበታለን። አየር በማያስገባ እቃ ውስጥ ከነን ከ3 እስከ 5 ቀን እንዲፈላ እናስቀምጠዋለን። ሙቀት ከሆነ በጣም ቶሎ ይፈላልናል። እኔ በ3ኛው ቀን ልክ እንደዚህ ሆኖ ፈልቷል። ነጭ ሽንኩርቱንና ጤና አዳሙን አውጥቶ ጨው ጨምሮ ማቅረብ ነው። ስልጆን በዚህ ቀላል መንገድ ሰርታችሁ ሞክሩት። በተለይ ለጾም ጊዜ ደግሞ በጣም ቆንጆ አማራጭ ነው። ተወዱታላችሁ። መልካም ቀን።